ለእንዳንተ አይነት ወንድ ለትዳር የምትመረጥ ሴት እንደ እሳተ ገሞራ የሚፈጭ የፍህቶት ስሜት ያላት ሴት ነች። መኮረፉ ነው የኔ ቆንጆ። በቃ ሰበር ነው መመጣው አልኩሽ። አንቺ ደግሞ የሆነ የምታጣድፊ ነገር አለ። ለነገሩ እስክንጋባ ነው። ቀንም ሌሊትም አንቺ ጋር ነኝ። አፈቅርሻለሁ ማኪ። መቼ መጣሽ? ከዛሬ ነገ ትሻሻላለህ ብዬ ብዙ ጠበቅኩ። አንተ ግን ጭራሽ እየባሰብህ ነው። ስለዚህ እዚህ ላይ ብቃ። ለምን? እሷ እኮ አንተ ሴሰኛ ወንድ ነህ። ምን እያልሽኝ ነው? ለሴሰኛ ወንድ ዓለም የተገለጠችን ይመስላል። አገባ አላገባ ይህ የፍህቶት ስሜቱ አይቀዘቅዝም። ትራማሽ ነህ እያልሽኝ ነው? ለእንዳንተ አይነት ወንድ ለትዳር የምትመረጥ ሴት እንደ እሳተ ገሞራ የሚፈጭ የፍህቶት ስሜት ያላት ሴት ነች ማኪ። አሳዛኙ ነገር እችንም ሴት አግኝቶ አይረጋጋም። ሲበዛ ተቀበዝባሽ ነው። በማምሻው ዕድሜ ላይ እንኳን ሹገር ዳዲ ሆኖ ልጃገረዶችን ለማጥመድ መረቡን ይዘረጋል። እንደዛ ነው የምታስቢው? በትክክል። እናም ስለማፈቅር ብቻ ከዚህ በላይ ራሴን መሸወድ አልችልም። እንዴ ለምንድን ነው የምታታልዩ? እስከዛሬ ኖርናቸው እንድንኖር ያቀድናቸው ለአንቺ ፌዝ ነው ማለት ነው? ለዛ እኮ ነው ካሳለፍነው ነገር በላይ ሌላ የምናሳልፈው ነገር መኖር የሌለበት። እንለያይ እያልሽኝ ባሉ ነው? አዎ፣ አንዳንድ የህይወታችን ምዕራፎች ትውስታ ብቻ ነው መሆን ያለባቸው። ማኪ አንድ እድል ብቻ ስጭ፣ ቀየራለሁ። አንድ እድል። እምነት ተሸጡ ልብ አይገዛም። አንቺስ እኔን መጥላት ትችያለሽ? አልጠላህም፣ ግን ደግሞ እረሳሃለሁ። እርግጠኛ ነኝ ብትረሽኝም ታፈቅሪኛለሽ። መጥላት እኮ ከመርሳት በላይ ነው። ደግሞ ጨክነው የቆሙበት ቁስል አያመን። እንኳን ሴሰኝነት ልክም ልኩን ሲያልፍ ልክ አይደለም። የማን አረከኝ የኔ እንዳላልከኝ ካላረኩ ደስተኛ